السلام عليكم، كيف عليكم؟ أتمنى أن تكون بخير. أهلا وسهلا بكم إلى دورتنا اللغات العربية. ሰላም ጤና ይስጥልኝ እንደምን አላችሁ? እንኳን ወደ ቤዚክ አረቢክ ላንጉጅ ኮርስ በሰላም መጣችሁ። ብርሃኑ እባላለሁ። ቋንቋዎችና እንዲሁም ሌሎች አጫጭር ኮርሶችን በተለያዩ ፕላትፎርሞች አስተምራለሁ። ዛሬ እንግዲህ በቤዚክ አረቢክ ላንጉጅ ኮርስ መጥቻለሁ ማለት ነው። ባለፈው ትምህርታችን እንግዲህ አዲስ ሞጁል ጀምረን ነበረ። ዛት ወዝ ሞጁል 4። ከአዲሱ ሞጁል ደግሞ የመጀመሪያ የሆነው ለሰን 13 በደንብ አድርገን ተምረን ነበረ ማለት ነው። ዛሬ እንግዲህ ከዛ የቀጠለውን ለሰን 14 about modal verbs in Arabic ይሄ በጣም ኢምፖርታንት የሆነ ለሰን ነው ማለት ነው። እንግዲህ ስፔሻሊ ስፖከን ላይ በንግግር በአረብኛ ንግግር ላይ በጣም ትልቅ ሚና ያላቸው ናቸው እነዚህ አሁን ዛሬ የምናያቸው ሞዳል ቨርብ የምንላቸው ማለት ነው። በደንብ አድርጌ አስተምራችኋለሁ ማለት ነው። ስለዚህ ጊዜ ሳንወስድ ወደ ትምህርቱ እንሄዳለን። በጥሞና እንድትከታተሉኝ እጠይቃለሁ። ስለዚህ በለሰኑ ኦብጀክቲቭ እንጀምራለን። by the end of this lesson you will able to understand and use modal verbs። ስለዚህ ሞዳል ቨርብ ራሱ ምንድነው የሚለውን ስለ ሞዳል ቨርብ አንደርስታንድ ማድረግ ነው የመጀመሪያው የለሰናችን ኦብጀክቲቭ ማለት ነው። ሁለተኛው የለሰናችን ኦብጀክቲቭ ደግሞ ኤክስፕረስ አቢሊቲ፣ ኔሴሲቲ፣ ፖሲቢሊቲ ኤንድ ዲዛይር። ያ ማለት ምንድነው? ስለ ችሎታ አንድ ሰው ይሄን ማድረግ እችላለሁ፣ እከሌ ይሄን ማድረግ ይችላል ምናምን የሚለውን ይሄን ችሎታ ወይም ብቃት ለመናገር እንዲሁም ደግሞ ኔሴሲቲ አስፈላጊ ነገር ይሄ ያስፈልጋል ይሄ ያስፈልግም ብሎ ለመናገር ፖሲቢሊቲ ደግሞ ሁኔታው ማለት ነው። አንድ ነገር የመሆን እድሉ ወይም ሁኔታ የነገሮችን ሁኔታ ለመግለጽ እና ደግሞ ዲዛይር ፍላጎታችን ለመግለጽ እነዚህ በጣም በዕለት ተዕለት እንቅስቃሴያችን የሚያጋጥሙት ነገሮች ናቸው። እነዚህን ኤክስፕረስ እንዴት አድርገን እናደርጋለን እንዴት አድርገን መናገር እንችላለን የሚለው ሁለተኛው የለሰናችን ኦብጀክቲቭ ነው ማለት ነው። ሶስተኛው የለሰናችን ኦብጀክቲቭ ደግሞ ፎርም ሲምፕል ሴንቴንስ ዩዚንግ ሞዳል ኤክስፕሬሽንስ። ከዛ በኋላ እንደ ኤግዛምፕል የሚሆኑ ሲምፕል የሆኑ ሴንቴንሶችን ፎርም በማድረግ በዛ ፕራክቲስ ማድረግ ነው ማለት ነው። ስለዚህ ይሄ ሶስተኛው የለሰናችን ኦብጀክቲቭ ነው ማለት ነው። በዚህ ስላይድ እንግዲህ እንጀምራለን ማለት ነው። ዋት አር ሞዳል ቨርብስ? ሞዳል ቨርብ ምንድናቸው? ራሱ ሞዳል ቨርብ ማለት ምን ማለት ነው የሚለውን እናያለን። ሞዳል ቨርብስ help you express ካን መቻል ነው ብያችኋለሁ። ካን ማለት መቻል ነው። ወንት ፍላጎት፣ ይሄን ፈልጋለሁ ይሄን አልፈልግም የሚለው ፍላጎት ማለት ነው። መስት ግዴታ ማድረግ ያለብን ነገር ይሄን ማድረግ አለብን ይሄን ማድረግ የለብንም የሚለውን ለመናገር እና ሹድ የሚለውም እንዲሁ በተመሳሳይ ይሄን ማለት እነዚህ ግዴታዎችን ለመግለጽ የምንጠቀማቸው ናቸው ማለት ነው። ስለዚህ እነዚህን አይነት ነገሮችን የምንገልጽበት ነው እንግዲህ ሞዳል ቨርብ የምንለው ማለት ነው። ሞዳል ቨርብ የምንለው ይሄ ነው ማለት ነው። ኢን አረቢክ there are not always separate verbs but include auxiliary verbs and expressions። አሁን በአረበኛ እንግዲህ እነዚህ ራሳቸውን የቻሉ ቨርቦች አይደሉም። ምንድነው? እንደ auxiliary ናቸው፣ እንደ አጋዥ ቨርቦች ናቸው በአረበኛ እነዚህ ነገሮች ማለት ነው። ስለዚህ በዚህኛው ስላይድ እንግዲህ እነዚህን አሁን ያልኳቸውን እንጀምራቸዋለን። ከምን ነው የምንጀምረው? እንግዲህ ካን የሚለው ማለት ነው። ካን ማለት be able to ability ነው፣ መቻል ማለት ነው። ይሄ ካን ማለት መቻል ነው። ለምሳሌ እዚህ ጋር ያስታጥዩ ቃራራማይ ከኔ ጋር በሉ። ያስታጥዩ ማለት he can ማለት ነው። he can ማለት ነው እሱ ይችላል እንደማለት ነው። እሱ ይችላል ማለት ነው ያስታጥዩ። አስታጥዩ ስል ደግሞ I can ማለት ነው። አስታጥዩ አይካን አሁን እዚህ ጋር የምታዩት ፕሪፊክሱ ላይ ነው። እዚህ ጋር ያ በሚል ነው የጀመረ። ስታቲዩ ያው እንግዲህ ካን ነው ብያቸዋለሁ፣ መቻል ነው። እዚህ ጋር ሲጀምር በዚህ በሌተር ያ ነው የጀመረ። ስለዚህ ያስታቲዩ ካለ ሂ ካን ማለት ነው፣ እሱ ይችላል ማለት ነው። በአሊፍ ከጀመረ ግን አስታቲ ካል እኔ እችላለሁ ማለት ነው፣ እኔ እችላለሁ። ስለዚህ ያስታቲዩና አስታቲዩ ልዩነቱ ይሄ ነው ማለት ነው። እሱ ይችላልና እኔ እችላለሁ ማለት ነው። እዚህ ጋር ፕሪፊክሱን ወይም ደግሞ እዚህ ያሉ መነሻዎችን ነው የምታያቸው ማለት ነው ልዩነቱ። ለምሳሌ ነስተቲዩ ካልኩ እንችላለን ማለት ነው። እዚህ ጋር በሌተርና ጀመርኩ ማለት ነው። ናስታቲዩ እንችላለን ማለት ነው።
እንዲሁም ሌሎቹንም በዚህ መሰረት እናንተ ሪፈር አድርጋችሁ ፕራክቲስ ማድረግ ትችላላችሁ። መነሻውን እዚህ ጋር በማየት ነው ማለት ነው። ለሌሎቹ ሳብጀክቲቭ ቨርቦች ሳብጀክት ፕሮናውኖች እናንተ ፕራክቲስ ማድረግ ትችላላችሁ። እነሱ ይችላሉ፣ እኛ እንችላለን፣ እሱ ይችላል፣ እሷ ትችላለች የሚሉትን ነገሮች ሌሎቹን ሳብጀክት እንትሞች እናንተ ፕራክቲስ ማድረግ ትችላላችሁ። መግቢያውን ካሳየኋችሁ ማለት ነው። ሶ በዚያ መልክ ነው አንደርስታንድ የምታደርጉት። እንግዲህ ስትራክቸሩ ቅድም እንዳልኳችሁ ሳብጀክት አለ። ሳብጀክት ማለት ምን ማለት ነው? እኔ፣ አንተ፣ እሷ፣ እነሱ፣ እናንተ የሚሉት ነገሮች ናቸው ሳብጀክት። ቅድም አሁን ስላችሁ የቆየሁት ማለት ነው። እናንተ እንግዲህ እነዛን ሌሎቹን እኔ እነዚህ ለኤግዛምፕል እሱ ይችላልና እኔ እችላለሁ የሚለውን ካሳየኋችሁ እናንተ ደግሞ ሌሎቹን በዚህ መሰረት ሪፈር አድርጋችሁ ፕራክቲስ ታደርጋላችሁ። የቤት ስራ ማለት ነው። ሶ እንግዲህ ስትራክቸሩ ሳብጀክት እንዳልኳችሁ እኔ፣ እሱ፣ እሷ ምናምን የሚሉት ነገሮች ማለት ነው ሳብጀክት ማለት። ፕላስ የስተዲ አለ፣ ቨርቡ አለ። ስለዚህ ኢን ፕሬዘንት ቴንስ ነው። በፕሬዘንት ቴንስ እንግዲህ ስትራክቸሩ ይሄ ነው ማለት ነው። ሳብጀክት እና የስተዲ የሚለውን እንትን ማለት ማገናኘት ማለት ነው። በመደመር በአንድ ላይ በማድረግ ነው። እንግዲህ ኤግዛምፕል እዚህ ጋር ለምሳሌ ስናይ ስተዲ አን አተቃላም አላ አረብያ፣ ስተዲ አን አተቃላም አላ አረብያ። አይ ካን ስፒክ አረቢክ። አያችሁ፣ አይ ካን ስፒክ አረቢክ፣ እኔ አረብኛ መናገር እችላለሁ ማለት ነው። ስለዚህ እዚህ ጋር አስታጢ ይሄ ይችን የተጠቀመ ማለት ነው። አስታጢው አይ ካን አይደል፣ እኔ እችላለሁ አይደል። አስታጢ አን አተቃለም፣ ይኸው አተቃለም ምንድነው? መናገር ማለት ነው። አተቃለም ማለት መናገር ማለት ነው። አለ አረቢያ ያው አረብኛ ነው ማለት ነው። ስለዚህ እኔ አረብኛ መናገር እችላለሁ ማለት ነው። ይሄ ማለት ጀሚል ጀሚላን ጅዳን በጣም አሪፍ። በዚህኛው ስላይድ ደግሞ እንግዲህ ወንትቱ ፍላጎትን እንዴት አድርገን እንገልጻለን፣ ፍላጎታችን እንዴት አድርገን እንገልጻለን የሚለውን ደግሞ እናያለን ማለት ነው። ስለዚህ ኡሪዱ አያችሁ፣ ኡሪዱ አይ ወንት ማለት ነው። ዩሪዱ ሂ ወንት። እንግዲህ እዚህ ጋር ልብ የምትሉት ነገር አለ። ኡሪድ እንግዲህ ዩሪድ እንግዲህ ምንድነው? መቻል ነው አይደል? ስለዚህ እዚህ ጋር በአሊፍ ነው የጀመርኩ። በአሊፍ ጀምሬ ነገር ግን እዚህ ኡ ብያነበኩት ምን ስላለ ነው? እዚህ ላይ ዳማ ስላለ፣ እዚህ ዱ ያልኩት ደግሞ ዳማ ስላለ ነው። እንግዲህ ስለነዚህ ያው ብዙ ጊዜ እየነገርኳችሁ ነው። በጣም ኢምፖርታንት ስለሆኑ ነው በየለሰኑ የምነግራችሁ። ይሄ ሾርት ቮል የሚባሉት በጣም ትልቅ ሚና ነው ያላቸው በአረብኛ ቋንቋ። ሾርት ቮሎች በደንብ አድርጋችሁ ዲፕሊ ለሰን ዋንን በደንብ እዩት። ይሄ ያን ለሰን ዋንን በደንብ አንደርስታንድ ካላደረጋችሁ አጠቃላይ ቋንቋውን ለማጥናት በጣም ከባድ ነው። ቁልፉ ለሰን እሱ ስለሆነ ማለት ለሰን ዋን በደንብ አድርጋችሁ ተመልሳችሁ እዩት። በጣም ትልቅ ሚና ስላላቸው እነዚህ ሾርት ቮሎች የሚባሉት የትርጉም ለውጥ እስከማምጣት ድረስ ልዩነት እስከማምጣት ድረስ ማለት ነው ሚናቸው። ሶ እዚህ ጋር አሊፍ የምን ድምጽ ነበር? አ የሚል ድምጽ ነበረው። እዚህ ጋር ኡ ብዬ ያነበብኩት እዚህ ጋር ምን ስላለ ነው? ዳማ ስላለ። እዚህ ጋር ዱ ብዬ ያነበብኩት ምን ስላለ ነው? ዳማ ስላለ። ዳማ የኡ ድምጽ ስላለው። ፋታሃ ካስራ ምናምን የሚሉትን ሁሉንም እዩዋቸው እዛ ጋር ማለት ነው። ድምጻቸው ምንድነው? የፈታሃ ድምጽ ምንድነው? የካስራ ድምጽ ምንድነው? የዳማ ድምጽ ምንድነው? የሱኩን ድምጽ ምንድነው? የሚሉትን ነገሮች በደንብ አጥኑ እነሱ ማለት ነው። ሶ ኡሪዱ አይ ወንት ማለት ነው። ዩሪዱ አያችሁ እዚህ ጋር ዩ እዚህ ጋር ኡ ብዬ ነበር፣ እዚህ ጋር ዩ ነው ያልኩት። ዩሪዱ ሂ ወንት ሆነ ማለት ነው። እሱ ይፈልጋል። እዚህ ጋር ይፈልጋል ሆኖ እዚህ ጋር ደግሞ እሱ ይፈልጋል ማለት ነው። ይሄ ማለት ነው። ስትራክቸሩን እናየዋለን። ኢን ዘ ሴም ማነር እንግዲህ ሳብጀክት አለ እዛ አን የሚለውን እንደ አግዚላሪ እንጨምረዋለን። ከዛ ዩሪዱ ቨርቡ ራሱን እንጨምረዋለን። ሳብጀክት እና ቨርቡ ነው ማለት ነው። እዚህ ምስ መዋቅሩ እንግዲህ እዚህ ጋር ለኤግዛምፕል ለማየት ያክል ይሄን ኤግዛምፕል ስናየው ኡሪዱ አን ኢዛሃባ ኢላ አልማጣም፣ ኡሪዱ አን ኢዛሃባ ኢላ አልማጣም። እያንዳንዱን እንግዲህ እንየው። ኡሪዱ እፈልጋለሁ ነው። አን ያው ሄልፒንግ ቨርብ ነው፣ እንደ እንትን ነው፣ እንደ አግዚላሪ ቨርብ ነው። ራሱን የቻለ ትርጉም የለውም። ኢዛሃብ መሄድ፣ ኢዛሃባ መሄድ ማለት ነው። ኢላ ወደ ማለት ነው። ቱ ማለት ናት። እቺ ኢላ ወደ ቱ ማለት ናት። አልመጣም ያው ሬስቶራንት ማለት ነው። ስለዚህ አይ ዋንት ቱ ጎ ቱ ዘ ሬስቶራንት፣ ወደ ሬስቶራንት መሄድ እፈልጋለሁ። ፍላጎቱን እየገለጸ ነው የሰው ያው ወደ ሬስቶራንት መሄድ እፈልጋለሁ ማለቱ ነው ማለት ነው። እዚህ ጋር ጀሚል ጀሚላን ጅዳ። ሌላኛው ኤግዛምፕል ይሄኛው ኤግዛምፕል ደግሞ ሂያ ቱሪዱ አያችሁ
በዚህ ጋር ቅድም ያልኳችሁ ነገር አለ። ሌሎቹን ሳብጀክት ቨርቦች ሌሎቹን ሳብጀክቶች እየጨመራችሁ ፕራክቲስ አድርጉ ብያችሁ ነበር። አሁን እዚህ እንግዲህ ሺ የሚለው መጣ ማለት ነው። ሺ ወንትስ የሚለው እንግዲህ እዚህ ጋር እንዴት እንደተጠቀመ እዩት። ሂያ ማለት ሺ ማለት ነው። ቱ ሪድ እዚህ ጋር ቅድም ኡሪድ ነበር፣ እዚህ ጋር ዩሪድ ነበር ያልና እዚህ ጋር ግን ቱ ሪድ አያችሁ፣ ታ ፕሪፊክሱ ታ ነው ማለት ነው። ቱ ሪድ እሷ ወደሚለው መጣልን ማለት እሷ ትወዳለች ወደሚለው መጣ። አን እንዳልኳችሁ እንትን ሄልፒንግ ቨርብ ነው፣ ሄልፒንግ አግዚላሪ ነው፣ ራሱን የቻለ ትርጉም የለውም። ታተዓልም ትማራለች ማለት ነው። ትማራለች ማለት ነው። አለ አረቢያ ይኸው አረብኛ ቋንቋ ማለት ነው። ስለዚህ ሂያ ቱሪዱ አን ታተዓልም አለ አረቢያ፣ ሂያ ቱሪዱ አን ታተዓልም አለ አረቢያ። ጋራራ ማይ ከኔ ጋር ደግሞ ሂያ ቱሪዱ አን ታተዓልም አለ አረቢያ፣ ሺ ዋንትስ ቱ ለርን አረቢክ ማለት ነው። አያችሁ እዚህ ጋር ላይ ያለው እሱ ነበር፣ እዚህ ጋር ደግሞ እሷ ለሚለው እዚህ ጋር የተጠቀምነው ቱ ነው፣ እዚህ ጋር ዩ ነው፣ እዚህ ጋር እኔ ለማለት ደግሞ ኡ ነው ማለት ነው። ስለዚህ በዚህ መልክ ነው እናንተ የምትይው ሁሉንም ሳብጀክቶች እያንዳንዳቸውን በዚህ አረፍተ ነገር በተለያየ አረፍተ ነገር መዋቅር እየሰራችሁ የአረፍተ ነገር ኮንስትራክት እያደረጋችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። this is very important በጣም ወሳኝ ነው ይሄ ነገር ማለት ነው። ጃሚላን ጅዳን ነዓም። በዚህኛው ስላይድ ደግሞ እንግዲህ መስት የሚለውን እናያለን። መስት ማለት ግዴታ ማድረግ ያለብን ነገር፣ ይሄን ማድረግ አለብን የምንለው ነገር ማለት ነው። ያጅቡአን ማለት ነው። ይሄ ማለት ያጅቡአን መስት ማለት ነው፣ ሀብቱ ማለት ነው። ያጅቡአን ማለት በጣም ማድረግ ያለብን ነገር እንደማለት ነው። እንግዲህ እዚህ ጋር ለምሳሌ የግዴታ አለ። ያጅቡአን ናድሩሳ ኩልያው፣ ያጅቡአን ናድሩሳ ኩልያው we must study every day ማለት ነው። እንግዲህ ያጅቡአን መስት ማለት ነው። ናድራሳ እዚህ ጋር ና ነው የተጠቀመ እኛ ማለት ነው። እቺ ቅጥያ እና እኛ ማለት ናት። ናድራስ እናጠናለን፣ እኛ እናጠናለን እንደማለት ነው። ኩልያውም ማለት ደግሞ ኤቭሪ ዴይ ማለት ነው። ኩልያውም ኤቭሪ ዴይ ማለት ነው። ስለዚህ ያጅቡአን ናድሩሳ ኩልያው we must study every day ማለት ነው። we must study every day ማለት ነው። ኦኬ ይሄኛው ኤግዛምፕላችን ደግሞ ያጅቡ አለያና ኢዛባ አላን። ያጅቡ አለያ መስት ማለት ነው፣ ሀብቱ ማለት ነው፣ ወይም ደግሞ መስት ማለት ነው። አን እንዳልኳችሁ ኤግዚላሪ ነው፣ ራሱን የቻለ ፍች የለውም። ኢዝሃብ መሄድ ነው። አላን አሁን ማለት ነው። ስለዚህ አይ ሃቭ ቱ ጎ ነው፣ አሁን መሄድ አለብኝ ማለት ነው። ጀሚል በጣም አሪፍ። እዚህኛው ስላይድ ደግሞ እንግዲህ ማይ ወይም ደግሞ ማየት ፖሲቢሊቲን የሚገልጹ ናቸው። እነዚህ ፖሲቢሊቲ የመሆን እድልን ኤክስፕረስ የምናደርግበት ነው ማለት ነው። ስለዚህ ዩሜክኑ ማለት ኢት ኢዝ ፖሲብል ማለት ነው። ዩሜክኑ ኢት ኢዝ ፖሲብል ማለት ነው። ስትራክቸሩ ምንድነው? እንደተለመደው ሳብጀክት አለ፣ ከዛ ዩሜክኑ የሚለውን ቨርቡን እንወስዳለን፣ ከዛ አን አለ። አን እንዳልኳችሁ ራሱን የቻለ ትርጉም የለውም፣ ነገር ግን ለአረፍተ ነገር መዋቅር የሚያገለግለን አግዚላሪ ነው ማለት ነው። ስለዚህ ይሄኛው ኤግዛምፕል እንግዲህ ዩኒክን አን ንዛሃብ ጋዳን፣ ዩኒክን አን ናዛሃብ ጋዳን we might go tomorrow፣ ነገ ልንሄድ እንችላለን ነው። ይሄ ፖሲቢሊቲ ነው፣ ነገ ልንሄድ እንችላለን ማለት ነው። ዩኒክን አን እንግዲህ ፖሲቢሊቲ ነው። we might ማለት ነው፣ ማይት ማለት ነው። ናዛሃብ እንሄዳለን እንደማለት ነው። ጋዳን ይቺ ጋዳን የምትለዋ ቱሞሮ ማለት ነው። ስለዚህ ዩኒክኑ አን ናዛሃብ ጋዳን we might go tomorrow፣ ነገ ልንሄድ እንችላለን ማለት ነው። ነገ ልንሄድ እንችላለን የሚለውን ኤክስፕረስ ለማድረግ ነው። እንግዲህ እንዳልኳችሁና እኔ መግቢያ ነው የምሰጣችሁ፣ እናንተ ደግሞ የተለያዩ ኤግዛምፕሎችን ከተለያዩ ሶርሶች በመውሰድ ፕራክቲስ ማድረግ ትችላላችሁ ማለት ነው። ጃሚላን ጅዳን ዩኒክኑ አን ይሳልና we may help us፣ he may help us። ዩኒክኑ አን ይሳልና he may help us። አሁን ዩኒክኑ አን ማይት he might ማለት ነው። ዩኒክኑ አን he might ይሳልና help us ይረዳናል እንደማለት ነው። ስለዚህ he may help us እሱ ሊረዳን ይችላል ነው። እሱ ሊረዳን
ይችላል it is a probability ነው እንግዲህ ሊያግዘን ይችላል እያለ ነው ማለት ነው። ሊያግዘን ይችላል ማለት ነው። ይሄ ማለት ጃሚል አንጅዳ ነዓም። እዚህኛው ስላይድ ደግሞ እንግዲህ should አለ ought to አለ። ይሄም ሞር ወደ ኦብሊጌሽን ነው ወደ ኦብሊጌሽን ወደ ማለት ግዴታ ነገር ነው። ይሄ ኦብሊጌሽን የሚያመለክት ነው ማለት ነው። ያንባጊ አን ከመስት ጋር የተወሰነ የሚመሳሰል ነገር አለው ያንባጊ አን should ወይም ደግሞ ought to ማለት ነው። ያንባጊ አን ታኩላ ጃይዳን he should eat well በደንብ መብላት አለበት ነው። ይሄ አለበት የሚለውን ነገር ነው ይሄ የሚገልጸው ማለት ነው። ስለዚህ በደንብ መብላት አለበት ለማለት ነው ይሄ ማለት። ይሄኛው ኤግዛምፕላችን ደግሞ ያንባጊ አን ናዛሃባ ሙባኪራ ያንባጊ አን ናዛሃባ ሙባኪራ። እንግዲህ እያንዳንዱን ለማየት ያክል ያንባጊ አን አየነው should ወይም ደግሞ ought to ማለት ነው። ናዛሃብ መሄድ ነው። ሙባኪራ early ማለት ነው። ሙባኪራ ማለት early ማለት ነው። ስለዚህ we should go early ቶሎ መሄድ አለብን ነው። ቀድመን መሄድ አለብን እንደማለት ነው። ቀድመን መሄድ አለብን ማለት ነው። ይሄ ማለት ወደ አስገዳጅነት ነው። ይሄን ማድረግ አለብን አይነት ነገር አስገዳጅ ነገር ነው ማለት ነው። በዚህ መልክ ነው አንደርስታንድ የምናደርገው። ጀሚለን ጅደን እንግዲህ ሰመሪ እናያለን። እዚህ ጋር ሰመሪ ጠቅለል ለማድረግ ያክል እንግሊዘኛው በዚህ አለ፣ የአረብኛ ፍሬዙ በዚህ አለ፣ ፕሮናንሴሽኑ ደግሞ በዚህ አለ ማለት ነው። አይካን እችላለሁ ለማለት አስተጢዩ ቀራማይ አስተጢዩ እችላለሁ ማለት ነው። አይ ዋንት ለማለት ኡሪዱ እፈልጋለሁ ለማለት ኡሪዱ ማለት ነው። አይ መስት ያጅብ አላያ ማለት አይ መስት ማለት ነው፣ ማድረግ አለብኝ ማለት ነው። አይ ማይ ይሄ ደግሞ ፖሲቢሊቲ ነው። ዩምኪኒኑ አይ ማይ ዩምኪኒኑ አይ ሹድ ያምባጊ ሊ ማለት አይ ሹድ ማለት ነው። በጣም ጥሩ። እነዚህ በጣም ወሳኝ የሆኑት ዋናዎቹ ናቸው። እናንተ ደግሞ ሰፋ እያደረጋችሁ ኤክስፓንድ እያደረጋችሁ በደንብ ፕራክቲስ ማድረግ ትችላላችሁ። እንግዲህ የለሰናችን ሪካፕ ስንወስድ ሞዳል ቨርብስ ኤክስፕረስ ካን፣ ወንት፣ መስት፣ ሜይ፣ ሹድ እነዚህ ነገሮችን እንግዲህ ሞዳል ቨርብ ኤክስፕረስ ያደርግልናል ማለት ነው። ዩዝ አን ቢፎር ዘ ሜን ቨርብ ይሄ ቅድም እንዳልኳችሁ ይሄ አን የሚለው ራሱን የቻለ ፍች ያለው ቃል አይደለም። ነገር ግን አጋዣችን ወይም ደግሞ አረፍተ ነገርን ኮንስትራክት ለማድረግ የምንጠቀምበት ነው። ስለዚህ ቢፎር ሜን ቨርብ ነው ይሄን የምንጠቀመው፣ ከዋና ቨርቡ ቢፎር መጀመሪያ የምንጠቀመው ነው ማለት ነው። ፕራክቲስ ዚስ ኢን ሾርት ክሊር ሴንቴንስ እንግዲህ ሾርት እና አጭር በሆነ መንገድ እነዚህን ፕራክቲስ ማድረግ ትችላላችሁ። the more you use modal verbs the more natural your Arabic will sound። አሁን ይሄ ምን ማለት ነው? መግቢያ ላይ እንዳልኳችሁ ሞር እነዚህ ሞዳል ቨርቦች ላይ በደንብ አድርገን አንደርስታንድ ባደረግናቸው ቁጥር ንግግራችን በጣም ምርጥ የሆነ ንግግር ነው የሚኖረን። ንግግር ላይ ወይም ደግሞ ስፖከን ፓርት ላይ በጣም ትልቅ ሚና ያላቸው ነገሮች ስለሆኑ ማለት ነው። በጣም አመሰግናለሁ። እንግዲህ የዛሬው ትምህርታችን ይሄን ይመስላል ማለት ነው። ታንክ ዩ ፎር ዋቺንግ ሹክራ ኢላ አልሙታባአ ኢላ ሊካ ፊ አዳሪስ አካዲ ማዓ ሰላማ